ሊሆን ይችላል just ታለንት ነው I don't care any promote in yourself በስዕል ገንዘብ ስለማግኘት ነው የምናወራው ስዕል just እንጀራ ሊሆን ይችላል ወይ equation እንጀምር ቪዲዮ መጥቻለሁ ማለት ነው ለማታውቁኝ ሄለን እባላለሁ ስዕልና የወጅ ጆርኒን በዚህ ቪዲዮ በዚህ ቻናል ሼር አደርግላችኋለሁ ማለት ነው just እንጀምር በመጀመሪያ እንደ ሐሳብ እንደ ሰዓሊ እንደሆነ ሰው እንደ አንድ ካራክተር አድርጌ ልንገራችሁ just ብዙ የቢዝነስ አይዲያዎችን ሰምታችሁ ሊሆን ይችላል ቻናሎች አሉ just ከነሱ ተሽዬ ሳይሆን just እነሱንም ኮንሱመር አድርጌ ካየዋቸውና ካስተዋልኳቸው ነገሮች አንፃር ነው ሼር ማድረግ የምችለው just ሐሳቡን ሰፋ አድርጋችሁ ከተለያዩ ነገሮች አዋቅራችሁ ማየት ትችላላችሁ ግን ዛሬ ስለ አንድ ሐሳብ ልንገራችሁ ስዕል just እንጀራ ሊሆን ይችላል ወይ the question በብዛት ላይ የውጪ ቪዲዮዎች ላይ ምናምን ስለ ስዕል I think በደንብ ተሰርቷል ብዬ አስባለሁ ኮንተንቶች ምናምን አሉ I think ግን እንደ ኢትዮጵያ ደግሞ በስዕል ላይ ታዋቂ የምናውቃቸው ሰዎች አሉ ግን እንዲህ በዩቲዩብ ደረጃ ምናምን የሆነ አይነት ካራክተር ይዘው just ቋሚ ኤዱኬሽን የሚሰጡ አሉ ግን ጥቂት ናቸው ኦር ደግሞ የሉም I think እንደዛ ብዬ አስባለሁ ሰርች ሳረግ በብዛት ላገኝ አልቻልኩም እኔ ደግሞ የምናወራው ሐሳብ በስዕል ገንዘብ ስለማግኘት ነው የምናወራው እኔ ብዙ ብር አግኝቼበት ወይ ላይፌን ቼንጅ አድርጎት ምናምን ሳይሆን በትንሹም ቢሆን just ስቴፕ ባይ ስቴፕ እየሄድኩበት ስለሆነ እንደም ሼር ባደርጋችሁ ብዬ አስቤ ነበርና ስዕል እንጀራ ሊሆን ይችላል ወይ ሊሆን ይችላል ግን መክሊት ተብሎ ብቻ ቁጭ የሚባል ነገር የለም እንደ ላይፍ እያንዳንዱን መክሊታችን ብለን የምናስበውን ነገር ወደ ቢዝነስ የመቀየር ኃላፊነት የኛ ነው ብዬ አስባለሁና በመጀመሪያ just ወደ ቢዝነስ ለመቀየር መጀመሪያ እናንተ አንደርስታንዳችሁ በጣም መስራት አለባችሁ just ክሬቲቭ መሆን አለባችሁ ብዬ አስባለሁ ግን እንደ ሁለተኛ አይዲያ ደግሞ ብዬ ማስበው ሁለት ሐሳቦችን ሼር ላድርግላችሁ የመጀመሪያው ነገር promote in yourself በጣም የሚጠቅማችሁ ነገር ነው just ከገንዘቡ በላይ ራሳችሁን በደንብ ፕሮሞት ማድረግ አለባችሁ just ስዕል ብዙ ገንዘብ አንዳንዴ ኤግዚቢሽን ላይ ምናምን በጣም ብዙ ዋጋ ምናምን ይገባችኋል ግን ያንን ታዩና ጀማሪ ሰዓሊ ሆናችሁ ገና ፖርትፎሊዮአችሁ just እንደማንኛውም እንደ ቪዲዮ ኤዲቲንግ ምናምን እንደሚባለው ፖርትፎሊዮ ማለት just የሰራችሁት ስራዎች ግድግዳ ላይ ምናምን እነዚህ ለሳምፕል የምታሳዩቸው ስራዎች መኖር አለበት ብዬ አስባለሁ ለሳምፕል የምትሰሩትን ስራ ደግሞ ማንንም ከፍሎ ያሰራችሁ ይሄንን ማወቅ አለበት just ጀማሪ ሆናችሁ ትላልቅ ስራዎች ሪስክ ተደርገው ሊሰጣችሁ አይችልም ማንንም ሰው አንድ ስራ የሚሰጣችሁ መጀመሪያ ሳምፕልና የሰራችሁትን ስራ አይቶ ነው እንደ ስዕልም ደግሞ ያ ነገር መገባት አለበት ብዬ አስባለሁና just አብዛኞቹ በነፃ መስራት አለባችሁ ኦርደር ምናምን just ትንሽ ገንዘብም ይሁን ለምሳሌ 100 ብር ቢሆን 5 ብር ተቀምጦ ማንንም ለኔ 5 ብር አይሰጠኝም ስለዚህ 100 ብር ያመጣሁትን እቃ 105 ብር እሸጠዋለሁ የሚል ኮንሰፕት ነው ያነሳው በድሮ ዋጋ ያኛው ድሮ ሪል ትርፉ ነበር አሁን ግን just ብዙ ትርፊ ታክስ ምናምን ስላለ just አሁን ያ ኮንሰፕት ላይ ሰራ ይችላል ግን እናንተም በትንሽ ኦርደርም ቢሆን መጀመሪያ መለማመድ አለባችሁ ምንም ነፃ ስራ አይናቅም በስዕል ነፃ ስራም ካገኛችሁ ስሩት እኛ የመጀመሪያ ስራችንን just የግድግዳ ስራችንን የጀመርነው ሰው በማጠያየቅ ነው በትንሽ ዋጋ ስለዚህ እናንተ መጀመሪያ ከገንዘቡ በላይ ራሳችሁን ሰዓሊ ነኝ የሚለውን ኢንቫይሮንመንት ክሬት ለማድረግ መጀመሪያ በነፃ መስራት አለባችሁ ሁለተኛው ደግሞ በሶሻል ሚዲያ ላይ ክሬት በሆነ አይዲያ ምናምን just መንቀሳቀስ አለባችሁ ለምሳሌ እነዚህ እዚህ ጋር የምታዩቸው ስራዎች በሶሻል ሚዲያ የሪያሊስቲክ ኦርደር የመጡልኝ ናቸው በሶሻል ሚዲያ የተውኝ ነው ኢንተርኔት ማለት ነው የግድግዳ ስራዎች እነዚህ የምታዩቸው የግድግዳ ስራዎች ደግሞ የሰራሁት just በመጠየቅ ነው እንዲህ ለካፌያችሁ እንዲህ ቢሆን እንደዚህ ብታረጉ ምናምን አላችሁ ከዛን ዋጋችንም ተመጣጣኝ ነበር just አነስተኛ ነበር ተስማሙበት አሰሩ ማለት ነው ስለዚህ እናንተም መጀመሪያ ጥያቄ መሆን ያለበት ይሄ ነገር ያበላኛል አያበላኝም ማለት በመጀመሪያ ደረጃ የትም አይነት ሙያ ውስጥ ብትሆኑ መጀመሪያ just ወደ ዘመኑ ነገር የዘመኑ ነገር አለማድረግ ሞክሩ just አንድ መንገድ ብቻ አይደለም ያለው ሁሉም ሰው የተለያየ መክሊት ሊኖረው ይችላል ግን ወጥቶ የሚሸጥበትና የሚገልጽበት መንገድ የተለያየ ሊሆን ይችላል አንድ ሰው ሰዓሊ ሆኖ የሚያራምደው ካራክተርና
እናንተ ደግሞ እዚህ ጋር ሳሊ ሆናችሁ ሌላ ካራክተር ፈጥራችሁ በዛ ነገር ሰክሰስፉል መሆን ትችላላችሁ። ክሬቲቭ ከሆናችሁ ስዕል እንደ ቢዝነስ አምጥታችሁ ገንዘብ ማግኘት ትችላላችሁ። ካልሆነ ደግሞ ላይፍ ስታይላችሁ ብቻ አድርጋችሁ ታለንታችሁ ብቻ አድርጋችሁ በዛ መቀጠል ትችላላችሁ። ታለንት ያበላሙ አያበላሙ የራሳችሁ የምትገልጹበት መንገድ ነው። አንዳንዶች አብዛኛውን ጊዜ ድሮ አሁንም አይ ቲንክ አለ መሰለኝ ሳሊ ሲባል ምን ካራክተር አላቸው የሆነ ገንዘብ የላቸውም፣ ጭምተኞች ናቸው፣ ጸጉራቸው ድሬድ ነው፣ ያጨሳሉ ምናምን ዝም አይነት ላይፍ ውስጥ ናቸው። እና እሱም ቫይብ እኔ አይ ቲንክ መቀየር ፈልጋለሁ። እንደዚህ አይነት የስዕል ካራክተር እንዲኖር ሊሆን ይችላል። ጀስት ታለንት ነው። አይ ዶንት ኬር እኔ ስለሱ። ግን እዚህ ጋር ደግሞ የሆነ አይነት ደግሞ አለ ስል አሁን ለምሳሌ በስዕል ዙሪያ እንዴት ልበላችሁ ጀስት እንደ ቢዝነስ የሚያዩ ሰው ሰዓሊ ሆኖ ጀስት በስዕል ብዙ ቢዝነሶችን ራን ምናምን የሚያደርግ ደግሞ አለ እዚህ ጋር ካራክተር። አይ ቲንክ እሱን ካራክተር እዚህ ኢትዮጵያ ውስጥ ላገኘው አልቻልኩም። ሶ አይ ዶንት ኖ። ግን በታለንታችሁ ያበላል አያበላም ወይ ጥያቄው ሳይሆን መጀመሪያ እናንተ ታለንታችሁን የምታወጡበት መንገድ ሌቭል ያደርገዋል ማለት ነው። አይ ቲንክ እኔ እስካሁን ድረስ በስዕል ገንዘብ ያገኘንባቸው ስራዎች ጀስት እንደ ስዕል አይተነው ሳይሆን እንደ ቢዝነስ ነበር ያየነው። ለምሳሌ አንድ ነገር ስታዩ ጀስት ክሬት የምታደርጉበት ይሄ መንገድ እንደዚህ ቢሆን ይሄ እንደዚህ ቢሆን ምናምን ብላችሁ ልክ ኢንጆይ እንደምታደርጉበት እኛም አንዳንድ ቦታዎችን ስናይ ሰዎች ሳሊ ናቸው ምናምን ብሎ ደውለው ከማግኘታቸው በፊት እኛ ራሳችን እየሄድን እንደዚህ ቢሆን የሚል አይዲያዎችን ክሬት ስለምናመጣላቸው ጀስት ቢሰራ ይባላል ትሰሩበታላችሁ። ስለዚህ ታለንታችሁ ወደ ገንዘብ መለወጥ የምትችሉት ራሳችሁ በምትሰጡት መልስ ነው ማለት ነው። እንግዲህ አይ ቲንክ ይሄ ቪዲዮ ጀስት እንደ ሀሳብ እንደ መጀመሪያ አድርጌ ያነሳሁት ኮንሰፕት ነው። በእንደዚህ አይነት ኮንሰፕቶች እመጣለሁ ማለት ነው። ባይ